ሰላም እንኳን ወደ ኢንፎፕላስ ኢቲ ቻናል በሰላም መጣችሁ። ዛሬ በአዲስ አበባ ከሚገኙት ትላልቅ ፕሮጀክቶች መሃል አንዱ ስለሆነው ስለ ቀበና ግድብ የምናሳያችሁ ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን የምንለቃቸው ቪዲዮዎች ቀድመው እንዲደርሱት ያድርጉ። አሁን ቀጥታ ወደ ቪዲዮ እንለፍ። በየቀኑ በሚንቀሳቀሱ ሰዎች፣ በተጨናነቁ መንገዶች፣ በሚያድጉ ህንጻዎችና በሚለዋወጡ የከተማ ገጽታዎች የምትታወቅ ከተማ። እያንዳንዱ ጎዳና፣ እያንዳንዱ ህንጻ፣ እያንዳንዱ የገበያ ድምጽ የአንድን ሀገር የእድገት ጉዞን ይናገራል። አዲስ አበባ እየተለወጠች ነው። እናም ይህ ለውጥ በህንጻዎችና በመንገዶች ብቻ አይገለጽም። የከተማዋን ተፈጥሮ፣ ታሪክና የሰዎቿን የዕለት ተዕለት ህይወት የሚነካ ለውጥ ነው። በዚህ የለውጥ ታሪክ መካከል አንድ አስደናቂ ፕሮጀክት ቆሞ ይታያል። የቀበና ግድብ። ይህ ፕሮጀክት የከተማዋን ገጽታ ብቻ የሚቀይር ግንባታ ሳይሆን አዲስ አበባን በአዲስ መልኩ ለማየት የሚያስችል አዲስ ምዕራፍ ነው። የቀበና ወንዝ ከአዲስ አበባ ታሪክ ጋር የተሳሰረ ነው። ከትውልድ ውሃው በቀጥታ በወንዙ ዳርቻዎች መካከል ሲፈስ ቆይቷል። ከከተማዋ ጫጫታ ርቀው ለሚገኙ ሰዎች የሰላም ስፍራ ነበር። ተፈጥሮና ባህል በአንድ ቦታ የተገናኙበት የተደበቀ ማረፊያ ነበር። ግን ያ የተለመደ ገጽታ እየተቀየረ ነው። የቀበና ውሃ ከዘመናዊ የከተማ ልማት ጋር እየተገናኘ ነው። የተፈጥሮ ውበትንና ዘመናዊ ንድፍን በአንድ ላይ ለማምጣት የሚሞክር አዲስ ገጽታ እየተፈጠረ ነው። የቀበና ግድብ ግንባታ ከኮንክሪትና ብረት በላይ ነው። የእድገት መገለጫ ነው። ድልድዮች በወንዙ ላይ ተዘርግተው በፊት የተለያዩ አካባቢዎችን ለማገናኘት አዲስ መንገድ ይፈጥራሉ። መንገዶችና የእግረኞች መሄጃዎች በመልክዓ ምድሩ ውስጥ እየተዘረጉ ነው። እነዚህ መንገዶች ሰዎች ከቦታ ወደ ቦታ እንዲሄዱ ብቻ ሳይሆን ከከተማቸው ጋር እንደገና እንዲገናኙ እድል ይሰጣሉ። የህዝብ መሰብሰቢያ ቦታዎችም እየተፈጠሩ ነው። ሰዎች የሚያርፉበት፣ የሚዘዋወሩበት፣ እርስ በርስ የሚገናኙበትና ከከተማዋ ጫጫታ ለጥቂት ጊዜ የሚርቁበት ስፍራ እየተፈጠረ ነው። እና በዚህ ሁሉ ለውጥ መሃል ያለው ዋናው ነገር ሰው። ቤተሰቦች ይህ በፀሐይ መጥለቂያ ጊዜ የሚዘዋወሩበት ቦታ ሊሆን ይችላል። በወንዙ ዳር ቁጭ ብለው የሚያወሩበት፣ ሳቅን የሚካፈሉበት፣ ልጆችም በደስታ የሚጫወቱበት ቦታ። ለተማሪዎች ይህ የመነሳሻ ቦታ ሊሆን ይችላል። ዘመናዊ ስነ ህንጻ ከተፈጥሮ ጋር የሚገናኝበት፣ በከተማ ውስጥ ሆነው ለጥቂት ጊዜ ለማሰብ የሚያስችል ስፍራ። ለሯጮች፣ ለአርቲስቶችና ለህልም አሳቢዎች ይህ ቦታ አዲስ እድሎችን የሚያሳይ ሰፊ መድረክ ሊሆን ይችላል። የከተማዋ ኃይልና የተፈጥሮ ጸጥታ በአንድ ቦታ ይገናኛሉ። እዚህ ላይ ግን አንድ ጥልቅ ጥያቄ ይነሳል። አንድ ከተማ እያደገች ስትሄድ ተፈጥሮዋንና ታሪኳን እንዴት ልትጠብቅ ትችላለች? የቀበና ፕሮጀክት ከሚያሳየን ራዕይ አንዱ ይህ ነው። እድገት ማለት የቀድሞውን ሁሉ ማጥፋት አይደለም፣ ያለፈውን በማክበር ወደፊት መሄድ ነው። የአዲስ አበባ ታሪክ የጽናት ታሪክ ነው። ከተማዋ በብዙ ፈተናዎችና ድሎች ውስጥ አልፋ ዛሬም እያደገች ነው። የኢትዮጵያን ታሪክና የነገ ተስፋ ተሸክማ ቆማለች። ከአፍሪካ ዲፕሎማሲ ያላት ሚና እስከ ደማቅ ባህላዊ ህይወቷ ድረስ አዲስ አበባ የኢትዮጵያ ማንነት አንዱ ታላቅ መገለጫ ሆና ቆይታለች። አሁን የቀበና ግድብ ወደዚህ ታሪክ አዲስ ምዕራፍ እየጨመረ ነው። የራዕይ ምዕራፍ፣ የቁርጠኝነት ምዕራፍ፣ የከተማዋን የወደፊት ገጽታ ለመቅረጽ የሚያስብ ምዕራፍ እና ግድቡ ቅርጽ የያዘ ሲሄድ የከተማዋ መልክ ብቻ አይለወጥም። ሰዎች ከአካባቢያቸው ጋር የሚኖራቸው ግንኙነትም እንደገና ይቀረጻል። የወንዙ ዳርቻዎች ወደ ህያው የመዝናኛ መሄዳዎች ሲቀየሩ አስቡ። የአካባቢ የእጅ ስራ ሻጮች ምርቶቻቸውን ሲያቀርቡ፣ ሙዚቀኞች ባህላዊ ዜማዎችን ሲያሰሙ፣ ቤተሰቦችና ማህበረሰቦች በወንዙ ዳር ተሰብስበው ህይወትን ሲያከብሩ አስቡ። ሌሊት ሲሆን ድልድዮች በመብራት ሲያበሩ፣ ብርሃናቸውም በውሃው ላይ ሲንጸባረቅ አስቡ። በዚያን ጊዜ ቀበና የአንድ ወንዝ ስም ብቻ አትሆንም፣ የቅርስና የዘመናዊነት ምልክት ትሆናለች። ያለፈውንና የወደፊቱን የሚያገናኝ ድልድይ ትሆናለች። እና ግድብ ስለዚህ ከአንድ የምህንድስና ስራ በላይ ነው። አዲስ አበባ እያደገች እንደምትቀጥል፣ የተፈጥሮ ውበቷን በመጠበቅና ከእርሱ ጋር በመስማማት ወደፊት እንደምትጓዝ የሚገልጽ ቃል ኪዳን። እድገት ለሁሉም እንዲዳረስ የሚያስብ ቃል ኪዳን። የከተማዋ ልብ ምት በሰማይ ጠቀስ ህንጻዎች ብቻ ሳይሆን በወንዙ ዳር በሚሄዱ ሰዎች፣ በሚጫወቱ ልጆች፣ በሚያወሩ ቤተሰቦችና በህያው ማህበረሰቦች ውስጥም እንዲሰማ የሚያደርግ ተስፋ። ከተሞች ህያዋን ታሪኮች ናቸው። ይለወጣሉ፣ ይላመዳሉ፣ ይወድቃሉ፣ እንደገናም ይነሳሉ።
አዲስ አበባም እንዲሁ ናት። የእርሷ ታሪክ የምኞት የጽናትና የተስፋ ታሪክ ነው። ህዝቧ የወደፊቱን ለመቅረስ ሲሰራ ያለፈውንም እያከበረ የሚጓዝ ታሪክ። ከተደበቀ የወንዝ ዳርቻ ወደ አዲስ የከተማ ማዕከል፣ ከተፈጥሮ ጸጥታ ወደ ዘመናዊ እድገት፣ ከትዝታ ወደ አዲስ ተስፋ። የቀበና ግድብ ይህንን ይወክላል። እድገት፣ ራዕይ፣ ጽናትና ተስፋ። ይህ ከአንድ ፕሮጀክት በላይ ነው። ይህ አዲስ አበባን እንደገና የምናስባት አዲስ ራዕይ ነው። የማትቆም ህያው፣ የምታድግና ለወደፊቱ ዝግጁ የሆነች አዲስ አበባ። ተመልካቾቻችን ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቪዲዮዎቻችንን ከወደዳችሁ ታዲያ ላይክ እና ሼር ማድረግ አትርሱ። ቀጣይም ቆንጆ ቪዲዮዎች ከኛ ለማግኘት የሰብስክራይብ ምልክቷን ከነደውሏ በመንካት የምንለቃቸው ቪዲዮዎች እንደተለቀቁ ትኩሱን በማግኘትና በመዝናናት ከኛ ጋር መቆየት ይችላል። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።